የሰው ልብ ከሁሉ ልቅ በጣም ተንኮለኛ ነው፣ በጣም ክፉ ነው። ሁላችንም እናስመስላለን እንጂ ይህን ክፉ ልብ ተሸክመን ነው የምንዞረው። ይሁን እንጂ ይህን ክፉ ልብ ወደ መልካም የምትቀይሩበትን አንድ ትልቅ ነገር ወደ መጨረሻ አካባቢ እነግራቸዋለሁ። ልባችን አንዋሽም፣ በጣም ተንኮለኛ ነው፣ በጣም ክፉ ነው። በጓደኛችን ደስታ እንዳንደሰት የሚያደርገን በጣም ትልቅ ጠላታችን ነው። ስለዚህ ይሄ እውነት እንደሆነ ተረድተን ከዚህ እውነት ወዴትም መሸሽ ስለማንችል ለዚህ ክፉ ለዚህ ተንኮለኛ ልብ መፍትሄ ማበጀት ነው ያለብን። ስለዚህ መፍትሄው ምንድነው ካልን ፈጣሪ ነው። ምክንያቱም ይሄንን ክፉ ልብ ይሄንን ተንኮለኛ ልብ ወደ መልካም የሚቀይር አንድ ኃይል ነው ያለው፣ እሱ አምላካችን ነው። ያለሱ የሚሆን ነገር የለም። ምክንያቱም ያንም ክፉ ሲሆን ከሱ ርቆ ነው፣ ከሱ ስለተለየ ነው ክፉ ይሆን። ያነ ከፈጣራችን ስንጣላ ከፈጣራችን ፊት ስንጠፋ ነው ልባችን ወደ ክፋት ወደ የማይሆን ነገር የሄደው። ስለዚህ ለዚህ ምክንያቱም ደግሞ መፍትሄ ሊሆን የሚችለው አባታችንና አምላካችን እግዚአብሔር ብቻ ነው። ስለዚህ የፈጠረን እሱ ስለሆነ ልባችን ትሁት፣ ልባችን ለሌሎች የሚራራ ለሌሎች የሚያስብ ከኛ ይልቅ ለሌሎች ማሰብ እንድንችል የሚያደርግ እንዲሆን ወደ ፈጣሪያችን መጠጋት፣ ፈጣሪን መለመን፣ በጸሎት በፊቱ በመሆን ነው ልባችን መልካም እንደሆነ የምናደርገው። ምክንያቱም በእኛ አቅም የሚሆን አይደለም። ልባችን ክፉ ነው ስንል በእኛ አቅም መልካም ልናደርጉ አንችልም። በእኛ ሁኔታ የሚሆን ለወጥ ልብ አይደለም የያዝ ነው። ስለዚህ በአምላካችን ኃይል ብቻ የሚለወጥ ስለሆነ ይህንን ነገር ለእሱ አሳልፈን ሰጥተን በፊቱ እንድንሆን እላለሁ። አመሰግናለሁ።